ማለት ነው ድራማውን። እና እሱ ከማን ነው? የማን ድርጅት ይመስላችኋል? የአባቴ ድርጅት ነው። አባቴ ወደ 100,000 ይሆናል አዲስ አበባ ላይ ድርጅት ያለው። አሁን ቦሌ ላይ እንትን ሊከፈት ነው። ግን ወካይ ያለን የሆነ አንድ አባቴ ያሳደገው ልጅ አለ። እሱ በየቦታ ላይ አሁን የሆነ ድርጅቱን እየሄደው የሚቆጣጠር እሱ ነው። ብር የሚልክልኝ አሁን እሱ ነው። እኔ አሁን እነዚህን ሺቲ ድሪያ ምናምን ካልኩ ይላክልኛል። በርበሬ ሽሮ ካልኩ ይላክልኛል። ለምንድ የሀብታም ልጅ ነኝ እኔ። በቃ እኔ ኳሊቲን ጠብቁ የሀብታም ልጅ ነኝ እኔ የሀብታም ልጅ ነኝ። ምክንያቱም ግን የሀብታም ልጅ ነኝ ብዬ ደሃን አልቅም። እኔም ከደህነት አባቴ ከደህነት ተነስቶ ነው። ነጋዴ ነበር። እናቴ ቡና ነጋዴ ነበረች። ሰርቦ እና ጅማ የሚባል ሀገር አለ፣ የቡ የሚባል ሀገር አለ። እዛ እየሄደች ነው ነግዳ ያለፈላት እና ወደ አሜሪካ የምትመላለሰው። አባቴም እንደዛው ከሸዋ ወደ አዲስ አበባ እህል በማመላለስ ጭኖ እንደዛ ነው ያለፈለት። ስለዚህ ዛሬም ተስፋ አትቁረጡ። በእኔ ትምህርት ይሁናችሁ። ሀብት ይሄዳል ይመጣል። አይ ዶንት ኬር አባውት ሀብት። ምንድን ነው ምንድን ናት ሀብት? ምንድን ነው እንደዚህ ጆሮ ጌጥ 10 ብር የገዛቸው? ጉንፋን ቢይዘኝ መግዣ የለኝም። እና እኛ እዚህ ጋር ስትፈልጉ ገስት ላይ የገባችሁ ሰርፕራይዝ አደርጋችኋለሁ። ስትፈልጉ ማለት ነው። አሁን መኪና ዲያስፖራ ስታዩ አፋችሁን ትከፍታላችሁ። ለምንድን ነው የምትከፍቱት? እኔ አልሰጣችሁም እንዴ? እኔ መኪና ምኞታችሁ ከሆነ መኪና እኮ ተራ ነገር ነው። ምንድን መኪና የመኪና ባለሀብት ለመሆን ከፈለጋችሁ እኔ የእውነቴን ነው የእህትነትን ከጎናችሁ ቆማለሁ። ከጎናችሁ ቆሜ መኪናውን ልሰጣችሁ እችላለሁ። ግን ባለሀብት ስታትን ገብገቡ። ሀብት ይመጣል፣ ጊዜውን ጠብቆ ይመጣል። ግን እናንተ እንቅስቃሴ አድርጉ። በእኔ የመጣ አይደለም ይሄ ሀብታው፣ በአባቴ በእናቴ ያለ ሀባቸው። እነሱ ሞተዋሉ። ለማን አውርሰው ሞቱ? ለልጃቸው። ልጃቸው ምንድን የምትሰራበት? አባት እናት የሌለውን ታግዛለች ማለት ነው። ስለዚህ የባለ ሀብት ልጅ መሆን ምን አይል ሰውን እንደሚያቆራ አሁን እኔ ሁሉም ሰው ነው ባይት እንገናኝ ደውሎ ምናምን በቃ አሁን እኔ በትላንት አብይ በቀደም እዚህ ኢጅፕት ሲመጣ ማለት ነው እኔ አውቃለሁ። እኔ አውቄ ነው ጀስት ፈኒ ላረጋችሁ ነው እንጂ ይዞኝ ግባ ያልኩት አብቹን እኔ ብፈልገው እኔ ያገኘዋለሁ በስልክ። በጣም ነው የሚወደኝ፣ በጣም ይወደኛል፣ በጣም ነው የሚወደኝ። ምክንያቱም እንዴ አንቺ ነሽ እንዴ ወይኔ አደግሽ ይለኛል። በጣም ልጅ ነበርኩኝ። አሁን ሩዝ ጠቅጥቄ እንደዚህ ይህንን በዚህ ጡት መያዝ ያቃተው እና ቦርጭና ቂጥ መለየት ያቃተን አረብ ሀገር መተን እውነቴን ነው የምላችሁ ወላሂ ሼፒንግ ነበርኩ። ግን የዛሬውን አያርገውና ማለት ነው የዛሬውን አያርገውና እውነት ድህነትም ደስ ይላል፣ ሀብትነትም ደስ ይላል። እንዴት ብትሉኝ እኔ ማለት ነው ለተውሶ ጓደኞቼ ለተውሶ የአባቴ መኪና እማውሳቸው ነኝ። እኔ በጣም ነበረ የሚዋሱኝ መኪና። የአባቴ መኪና እኮ በየቦታው አሁን እኮ እየደወሉ የሰፈር ልጆች ፈቲ ዛሬ እንደዚህ ይፈልገናል ይሉኛል። እኔ ነኝ እኮ ከዚህ ልብስ ምገዛላቸው ሁሉ ነገር ማድረግላቸው። ምክንያቱም ሰፈር ውስጥ አንደርስታንድን የጠበቅኩ እኔ አሁን አገር መግባት ፈራለሁ። ወንዶች አያስቀምጡኝም። በጣም ነው የሚወዱኝ። በጣም አንዱ ልጅ ራሱን ያጠፋ አለ ከ10ኛ ፎቅ ራሱን ወርውሮ ማለት ነው። ኦና ቤት ውስጥ ሄዶ ነው ደግሞ ራሱን ያጠፋ። ጎበዝ ነው። ለምን ሰው ያለበት ቦታ ራሱን አጥፍቶ ቹላ ያስያዘው። እና እንደዚህ ስታዩኝ እኔ በቃ ምን መስላችኋለሁ? እኔ የባለ ሀብት የለጠጥኩ ነኝ እንዴ። እናቴ እኮ አሜሪካ ትመላለስ ነበር አላህ ይርሐማትና አሜሪካን የመሰለ ሀገር ተመላልሳ በቃ የሆነ ግቡኝት አላ ከትራምፕ ነው አልስሙ የሚባለው የአሜሪካ መንግስት ከሱ የምትገናኝ ሴት ናት እሷ። ስለዚህ እኔ አሜሪካ ምናምን እያሉ ያካብዳሉ። በቃ የአሜሪካን ሰው ከመጣ በቃ አንበሳ ሊለቅ ነው እንዴ። ሰርቶ እኮ ነው እሱ ሰርቶ ነው። እኔ ሳልሰራ እንደዚህ ቁጭ ብዬ አለቀብሽም እንዴ? ምንድን ነው አሜሪካ? ምንድን ነው እነግራቸዋለሁ። እኔ ከልጅነቴ ጀምሮ እንመላለስ እኮ አንደኛ ነገር እዛ ነው ያረገዘችኝ እናቴ። በቃ ሊዝናኑ ሄዱ እዛ በቃ ተገናኙ አሜሪካ ላይ እናቴና አባቴ። ከዛ በኋላ በቃ ተዋደዱ እዛው። ያኔ ስላችሁ በቃ ኢንጆይን ሊያደርጉ ሄዱ።
ከዛ በኋላ ደግሞ ሂድ ወደዛ። እኔ አልጫወትም፣ ሰገጤ አልጫወትም። በቃ እኔ ጊፍት የሚሰጠኝ የለም። ባለሀብት ናት እያሉ ሸሹኛል። አሁን አንድ ባለሀብት ናት እያለ የትኛውን ብሔር ጊፍት የሚሰጠኝ የለም። አንበሳ እንኳን የሚወረውርብኝ የለም። ለምን? ባለሀብት ናት ብለው እውነቶቸውን ነው። ድሃን ሄዶ ሰፖርት ቢያደርጉ ምንም የሌላትን እያለቀሰች የምትውል ታብታብ አድርጉ እያለች የምትውለዋን ሄደው ሰፖርት ቢያደርጉ ደስ ይለኛል። ምክንያቱም ለእኔ እኔን አረጉኝ አላረጉኝ እኔ አይ ዶንት ኬር አባውት እኔ ጊፍት ምንም አይደለም። ለምን እንደሚሻለኝ አረ እንደሚሻለኝ አረ ተውኝ፣ አትላኩብኝና አትላኩብኝ። በቃ አልጫወትም። እኔ ጊፍት የሚሰጠኝ ሰው የለም። እኔ ሀብታም ናት እያሉ እኔ ባካችሁን አንድ ነገር ልንገራቸው። ቆይ እናንተ ስታዩኝ ማለት ነው ስታዩኝ ባለሀብት መስላችኋለሁ? እስቲ ንገሩኝ። እስቲ ስታዩኝ ባለሀብት መስላችኋል? አይደለም። እኔ ችግሬ በዚህ ምድር ላይ እንድኖር ያቆየኝ ራሴን አጠፋ ነበር። ኮመንቶችን ባነብ አንዳንድ ኮመንት በአይኔ ቀለው አድርጌ መለሳለሁ። ታውቃላችሁ፣ ኮመንት በአይኔ እስከዛሬ ህይወቴን አጥፍቼ ነበረ ማለት ነው። በጣም አንዳንድ ሰው የሚያስጠላ ኮመንት ይጽፋል፣ በማያገባው ነገር በማያገባው። እኔ በምጎርረው እንዴ መብቴ ነው። በሀብቴን የጎረርኩት እንጂ በእናንተ ተደብቀሽ እድሜ ልክሽን አንቺ እና ይኸው የጠፉ ጠላቶች ሁላ ናቸው እኔንም እየመጡ የሚያዩ። የጠፉ ጠላቶች በሙሉ እየመጡ እኔን ያዩኛሉ። የባለ ሀብት ልጅ ነኛ። የለማ ጎደላቸው። ስንት ሰው ከርቶኛል። እኔ ስንት ጓደኛ ከርቶኛል። ስንት እኔ እንደፈለጉ እኮ ነው ማድረጋቸው። እንደፈለጉ አዝናናቸዋለሁ ጓደኞቼን እንደፈለጉ ማለት ነው። ቆዩ ላሳያችሁ ነገር እና እኔ ማለት ኳሊቲ አንደርስታንዴን የጠበቅኩኝ ማለት ነው። ምክንያቱም እኔ ቁራጫም ድሃ ነኝ፣ የድሃ ቤተሰብ ልጅ ነኝ። ይግባችሁ፣ የድሃዬ ነኝ። እንደዛ ብላችሁ ደግሞ ጊፍት አልሰጥም ትላላችሁ እኮ። ብዙ ጎረርኩኝ። ከአቅሜ በላይ ነው ጎረርኩት። ከአቅሜ በላይ ሰፖርት አድርጉኝ በእናታችሁ። በአንበሳ አንድ ሰው ብላችሁ በዚህ ንግግሬ ራሱ ሰርፕራይዝ ብታደርጉኝ እኮ እንዴት እንደመመረቃችሁ። ምክንያቱም ልቤ ንጹህ ስለሆነ ይደርሳችኋል። እኔ የድሃ ልጅ ነኝ። ያውላችሁ እኔ ስጫወት ሰፖርት አድርጉ። ምክንያቱም እኔ የድሃ ቤተሰብ ልጅ ነኝ። የድሃ ቤተሰብ ልጅ ነኝ። ድሃ ነኝ። እጅግሬ ግን ሀብታም ነኝ። እጅግር ስላለኝ ግን ጡጃር ነኝ እኔ። እና እኔ አሁን የምገዛቸው ጆሮ ጌጦች እንኳን ማለት ነው እነዚህ 10 ብር ናቸው። እዚህ ሀገር ላይ ታውቃላችሁ መቼስ ሰልባጅም ርካሽ ነው። እቺ ብቻ ግን ከሀገር ስትመጣ በጣም ውድ ናት። እና እኔ ቁራጫም ድሃ ነኝ። ድንገት የሆነ ነገር ሲጫወት አበባ እንኳን መስጠት ታቆማላችሁ። ምክንያቱም እውነት ነው፣ ሰፖርት የሚደረግ የሌለው ሰው ነው እንጂ ያለው ሰው ሰፖርት አይደረግም። እውነታችሁን ነው። አሁን ሀብታም ነኝ ብዬ ብጎርባችሁ የሌለኝን አውጥቼ ባሳያችሁ ይቺ ልጅ ሀብታም ናት፣ ስለዚህ ምንም አያስፈልጋትም፣ እየተጫወትኩ መጣ እንኳን እንድሸነፍ ታደርጋላችሁ። ስለዚህ ውዴ ዛሬ ደግሞ ፀጉርሽ ሊታይ ነው እንዴ? የሌለብሽን ጸባይ። ቴንኪዩ፣ አመሰግናለሁ። የምትወዱኝ አይላቪዩ፣ እኔም ወዳቸዋለሁ። እና በጣም በቃ እኔ እንጃ ወላሂ ይገርማል። ግን እዚህ ሀገር ላይ ሀብታም ነኝ ስላችሁ እለኛ ይዞኛል እና ስለዚህ እዚህ ሀገር ላይ አሁን አንደርስታንዴን ጠብቄ ነው የምኖረው። ጆሮ ጌጥ የምገዛቸውን ጆሮ ጌጥ እንኳን ለምነው ነው ልጆች። ወላሂ ይኸው ጓደኛ ያለች ወላሂ ውሸቴን አይደለም። የምገዛቸው ጆሮ ጌጦች ብራንድ ባይሆኑ በቃ ስንቶቹ ጆሮ ጌጤን የወሰዱ ጓደኞች ያሉ ስንቶቹ። ምክንያቱም በጣም እኔ ኳሊቲን ጠብቄ ነው የምኖረው። ሁልጊዜ የሚወጣጥረኝን ቀሚስ አላደርግም። ሁልጊዜ የሚይዘኝን ልብስ አላደርግም። ግን አንዳንድ ጊዜ በጣም ያማምር ድሪያ አደርጋለሁ። እኔ ልብሶቼ በሙሉ ቢቆጠሩ ድሪያ ናቸው፣ ዶላቡን የሞሉት ማለት ነው። እና ጆሮ ጌጦች ናቸው። እና እዚህ ሀገር ላይ ባለሀብት ብትሉ ማን ነው ብትሉ፣ ኧረ ወይኔ ልብሷን አሉ ያሙኛል። ወይኔ ልብሷ ምንድነው ልብሷ ይላሉ እያለች እንዴ ወይኔ ልብሷ እያሉ በጣም ያሙኛል። በጣም ምክንያቱም ሳረግ ማች ነው ማረገው። ወይ ጆሮ ጌጥ ወይ ቦርሳ ወይ ስከርፕ ማች ካለ ማች ነው ያለብስም።
አሁን የሆነ በቃ ኳሊቲ የጠበቀ ሰው ታውቃላችሁ። ኳሊቲን ጠብቄ ነው የምኖረው። ድሮ እናቴ አላህ ይርሐማት ሪያ በጣም ትወዳለች። በጣም ከሀረር ነጋዴ ናት። እውነቴን ነው የምላችሁ። ከሀረር ወደ ጅማ አምጥታ ትሸጣለች። ወደ ፊንፊኔ ወደ አዲስ አበባ አምጥታ ትሸጣለች። እና ጓደኞቼ የእውነት እኔ በጣም ስላችሁ የባለ ሀብት ልጅ ነኝ ስላችሁ እንዳትሸሹኝ። ይቺ ባለ ሀብት ናት ብላችሁ እኔ ደሃ ነኝ፣ ቁራጫም ደሃ ነኝ። እሺ እና ስጫወት ምናምን ታብታብ አድርጉልኝ፣ አትሂዱ ከኔ ስር። እንደዚህ ወሬ እንደምትወዱት እስቲ እኔ ስጫወትም ቁጭ ብላችሁ ታብታብ አድርጉ። አሁን ፈርቼ ነው። ስንት ሰው እየላከብኝ ነበር። ስንት ታዋቂ ነው እየላከብኝ ያለው። የእኔ ታዋቂነት በለቅሶ በክሎሮክስ ራሴን ካጠፋው በቃ እንደዚህ ነው የምትወዱት። ራሴን ባጠፋ አሁን ስንት ሰው ወይኔ እቺ ልጅ ራሷን አጠፋች እንዲሁ ስትቀልድ አባሚራ ጋር መጨረሻችን ነው። ለማንኛውም ሄደን ዳብሉ ከሄደ ደግሞ ይሰጠኛል። ጋይስ ላይቭ ጎሊን ጩፈሚ ጋይስ አከነን ገኛማ ወይ ፈንጀቴ ነደቀባ ዋን እንጀሌ መንቀባን ጀ ሜላ ሀዳ ዶሞ ቶሎ ተቆት ከነን ኩማ ጃላልቲ ዋን ቴፕ እንግዲህ ወላሂ ኖን አንጀሌ ረቢተና ፈቀጀልቹ ወደ ኢሉ ዱአይና ከረቢና ከጀልቹ ኦሮሚያ ሲጋ ወላሂ ኦሮሚያ ኮ ሲጋ ጋፍ tokko si fuudhee deema oromiyaa sillee ፍራይዴ ፋሚሊ wajjin kush አላሁ አክበር ውጪ በቃ እዚሁ ላይ ማለት ነው። አቁመሽ ውጪ አምነሽ ማለት ነው። ለምን እወጣለሁ? አልወጣም። ግደለኝ፣ አልወጣም። ዛሬ ሙባረክ አልወጣም። ወላሂ አልወጣም። ከዚህ ቤት አልወጣም። እንትን ካላሸንፍ አልወጣም። መጨረሻም አይደለም። ተጫዋች በቃ ብቻሽ አረገኝ አትጎር፣ ወላሂ አትጎር። አታውቅም ምን እንደሚመጣ እኮ አትጎር። የፈለገ ቢመጣ እዚህ ያለው ጌክተር ማለት ነው። በጣም እኔ የምጎርረው ምዝናነው አንበሶች ከኔ ኋላ ስላሉ ነው። ከኔ ጀርባ አንበሶች ስላሉ ነው። ተንቀሳቀሽ ትነሽ ወዴት ልጅ ምንድን ነው ቅጣት? ይቀጣል። ከባድ ቅጣት ነው። አንደኛ ቅጣት መውጣት፣ ጌሙን ዘግተሽ ጭራሽ ስዊች አድርገሽ መውጣት፣ ወጥተሽ ተመለሽ። አንድ ሁለተኛው ቅጣት ወንበር፣ ትልቅ ወንበር መሸከም። ሶስተኛ አይንሽን ግጥም አድርገሽ ማሰር፣ ግጥም አድርገሽ ሙሉ ጨዋታ። ከዚህ የሚያስፈታሽ ያለ እሺ፣ አይኔን አትራ ተጫወት። እሰሪ ጎኑ ጎኔ ብላኩኔ የረቢኑዲ የረቢኑዲ መውሊዴ ዛሬ ሙባረክን ታላሽነት ከዚህ ቤት አልወጣም። አንቄ ሞታለሁ ዛሬ ኖ ማታ ያንን እንትን ልበል እንጂ ጨርሻለሁ እኮ። ቶሎ በይ ቶሎ በይ። እሺ ቆይ ተረጋጋ። ሰው የለሽም። ቀይር እንዴ? ሻፍኒ ብለህ ልትሄድ ነው ሙባረክ? ልትሄድ ነው? ምን ለማለት ፈልገሽ ነው? መሄድ ከፈለኩ እንደውም ችው በቃ መሄድ ከፈለኩ ማን ይከለክለኛል? ብለህ ቁጭ በል ተጫወት። ወሬኛ ያላ ጋይስ ብቻ ላይ ጅሙ
ነው አልጫወትም። ውጪ ውጪልኝ፣ ውጪ። እኔ ለዛ ነው ውጪ ያልኩሽ። እንዴት በቃ የማን ቀን ነው? ምን ማለት ነው? ሻት ዩር ማውዝ። እጅሽን ወደ ዳታዎች ዝም የማለት መብት አለ።